ተበዳይ ዝም ሲል ተከሳሽ ይሆናል ይባላል በሀገራችን። እንደዚህ አይነት ተረት አለ። ብቻ ሁሌ ሰማዋለሁ። ምን መሰላችሁ? ተበዳይ ተበድሎ ተጎድቶ ዝም ሲል ተከሳሽ ይሆናል። እንዴ ኤፍሬም ምንድነው? ከተበዳይ ጎን መቆም ሲገባ ሩታዬን ተሰብስባችሁ እንደዚህ ምንድነው ይሄን ያክል? አይዞሽ አይዞሽ ሩታዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የጦይባ ዩቲዩብ ተከታዮች በሙሉ እንዲሁም በመላው ዓለም የምትኖሩ ኢትዮጵያውያን በሙሉ ሰላም ሰላም ብያለሁ። ውድ ተመልካቾቼ ዛሬ እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ሀሳብና አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። ድምጼ በጣም ዝግትግት ብሏል። ወላሂ በጣም ከባድ የሆነ ጉንፋን ይዞኛል። ሊለቀኝ አልቻለም። ድምጼ ተዘጋግቷል። ነገር ግን እስኪ ለማስተካከል ሞክራለሁ። ዛሬ የምር በጣም ቅር ብሎኝ ነው የመጣው። በሩታ በኩል በአብርሽና በሩታ በኩል ብዙ ጊዜ እኔ ቪዲዮ ሰርቼ አላቅም። እኔ ብዙ ጊዜ ስለነ ሃይሜ ስለነ ብሩኬ ነው ቪዲዮ ምሰራ። ነገር ግን እነ አብርሽና እነ ሩታ ቆዩ፣ በጣም ቆይቻለሁ። አመት ምናምን በላይ ይሆነኛል በእነሱ ላይ ቪዲዮ አልሰራም። በጣም ጥሩ የሆኑ ጥንዶች ነበሩ። አብርሽ ግን ምንድነው ችግር አለብህ ልበል እንዴ? አረ በጣም እንዴ! ብዙ ጊዜ ወንዶች ለምንድነው ሴት ልጅ ካረገዘች በኋላ የሆነ ቸላ የሚሉት? ሀሳባቸው ሁላ በቃ የሆነ ትንሽ ወረድ ያለ የሚመስል ለኔ ብቻ ነው? አልገባኝም። እንዴ ከፍቅር ጋራ ተለያዩ፣ በቃ ካሁን በኋላ ተገላገሉ ብለን ሳንጨርስ አሁን ደግሞ ከሩታ ጋር እንደምታውቁት ቀለበት አስረዋል፣ እውነተኛ ጋብቻ አድርገዋል። እንግዲህ በቪዲዮም ቢሆን ያው እንግዲህ ከስከዛሬው ለየት ያለ ነገር ዘንድሮ ዱባይ ላይ ሄደው ኒካ ምንድነው የሚባል ቀለበት አስረው በጣም ደማቅ የሆነ የሰርግ ፕሮግራሙን ላይ ተናል። ያ ሁሉ ዝግጅት አድርገው እንዴት አሁን ደግሞ እቃቃ ነው እንዴ? እቃቃ ነው የሚመስለው እኮ ነው። ድራማ እየሰራችሁብን ነው። እኔ ሊገባኝ አልቻለም። እና ደግሞ ይሄ አልበቃ ብሎ ኤፍሬም እስካሁን ድረስ አብርሽን ነበር ሲቆጣ መሰማ። ከአብርሽ በቃ ከሩታ ጎን ሆኖ አብርሽ ጥፋተኛም ሆነም አልሆነም ብቻ ያው ከሴት ልጅ ጎን ሆኖ አብርሽን ሲቆጣና ሲመከር ነበር እንጂ አይቸማቅ እስካሁን ድረስ እንደዚህ በቃ የሆነ ብቻ በአጠቃላይ የጋሽዬ ልጆች በጣም መልካም የሚባሉና ጥሩ ልጆች ናቸውና አሁን ግን ሩታን ተሰብስበው የሰው ወሬ እየሰማች ካሁን በኋላ እንደዚህ ማድረግ የለብሽም ምናምን ብሎ በጣም ከባድ የሆነ ቦምብ የሆነ ንግግር ዛሬ ተናገራት ሩታ ማለት ነው። እና ምንም ብትሆን ምንም እኛ በጣም ነው የምታሳዝነን የምር። አሁን ላይ ደስታዋን ሳትጨርስ ድጋሚ ሌላ ቁስል ደግሞ እርጉዝ ነች። በዛ ላይ ለምንድነው ወደ ቡታጅራ አብሬ እሄዳለሁ ስትለኝ የማትሄድበት ምክንያት ለምንድን ነው? እሷን ካስደሰታት ለምን አንተ በሄድክበት ሁሉ ይዛት አትሄድም? የሆነ ነገርም አለ። የምር የሆነ ነገርም አለ። የሆነ ነገር ባይኖር እንደዚህ አብረሽ አትሄጂም አንቺ እዛው ተቀመጭ አትልም ነበር አብረሽ። ነገር ግን የሆነ ነገር አለ፣ የተደበቀ ሚስጥር ምናምን ነገር አለ ብዬ ነው የማስበው። አንተ እሷን የምትወዳት ከሆነ እስከ ዛሬም እኮ የትም ቦታ ኢቭን ሌላው ይቅርና ዱባይ ራሱ ይዛት ሄዳል። ልጁንም እኮ አርግዘው የመጣይ ከዱባይ ነው አይደል እንዴ? እና ምን ችግር አለው? አሁንስ ቡታጅራ ይዛት ብትሄድ ነው? ይችን አዲሲቷን ፍቅረኛ ምናምን እንዳታይብኝ ብለ ነው? የሆነ ኬዛ አለ ብቻ አላቅም። ብቻ የሆነ ሩታ አሁን ላይ ከፍቷታል። ብዙዎቻችሁ ከጎኗ ልትሆኑ ይገባል። ታውቃላችሁ እናንተ በስደት ዓለም ላይ የምትኖሩ ብዙ ያኔ የነሱ ደጋፊ የሆናችሁ አብርሽ ሲጎዳ ወደ አብርሽ ጎን ትሆናላችሁ። ሩታዬም ስትጎዳ ከሩታዬ ጎን ሆናችሁ ፍትሃዊ ሆናችሁ በቃ በተበዳይ ጎን የምትቆሙ እህቶችና ወንድሞች አላችሁ እና እናንተም ከሩታ ጎን መሆን አለባችሁ። የምር ይሄ ነገር ፕራንክ ካልሆነና የቀልዳቸውን ድራማ እየሰሩብን ካልሆነ የምር እኔ አሁን ላይ ሩታ ያለችበት ሰዓት በቃ በጣም ነው የምታሳዝነኝ። ለምን እንደው ታውቃላችሁ? አንደኛ እርጉዝ ነች፣ አርግዛለች። ካረገዘች ደግሞ
በዚህ ሰዓት ትሪት መደረግ አለባት እንጂ እንክብካቤ መደረግ አለባት እንጂ እንዴት ነው ማናደድ ምናምን ነገር። እና አንዳንዴ ወንዶች ችግር አለባቸው ልበል። እርግጥ ከዚህ በፊትም ያው ፍቅርን ወደድኩ ብሎ ወደ ፍቅር ተመልሶ ነበረ። ነገር ግን አሁን ላይ ስሜቷን መቆጣጠር በማትችልበት ሁኔታ ነው ያለች። እርጉዝ ነች። ብቸኝነት በቃ ይሰማታልኝ ምናምን ነገር እና ፕራንክም እንኳን ቢሆን ይሄ ነገር ፕራንክ እንዲሆን አያስፈልግም። ብዙ ነገር አለ። እንደውም ካሁን በኋላ ወልዳ እስከምትጨርስ እንደዚህ አይነት ቀልዶችን ቢያቆሙ አሪፍ ነው ብዬ ነው ማስብ። ለማንኛውም ሩታችን አይዞሽ፣ አብሽሬ፣ አይክፋሽ። የምር ሴት ልጅ በዚህ ደረጃ ከፍቷት ሳይ እኔ በጣም ነው የምታሳዝነኝ። እንዴ ወንዶች ለምንድን ነው እንዴ? ኧረ በእናታችሁ እንዴ! ይባስ ብሎ ደግሞ ኤፍሬም ዝም በይ ካሁን በኋላ አንቺ ምንድን ነው አደብሽን ግዢ ምናምን ነገር የሚል በቃ ከባድ የሆነ ውሳኔ የሆነ በአገራችን የሚባል አባባል አለ። ተበዳይ ዝም ሲል ተከሳሽ ሆናል የሚባል አባባል አለ። ይገርማል። የሆነ አንድ ጊዜ ቀን አይጣላችሁ፣ ቀን ከጣላችሁ በኋላ የሚረግጣችሁ ሁሉ ብዙ ነው የሚሆነው። አንዴ ከወደቃችሁ በኋላ ረጋጫችሁ በጣም ነው የሚበዛና ይህንን ደካማ ጎኗን ተጠቅመው ዝም በይ ምናምን ነገር ኧረ ጥሩ አይደለም። ያው እናንተ እንደዚህ ብታገሏትም ብዙ ተመልካቾች በተለይ በስደት ዓለም ላይ የሚኖሩ ትክክለኛ በቃ ከተበዳይ ጎን የሚቆሙ ምርጥ የሆኑ እውነት በቃ በተለይ የማዳም ቅመሞች ሀገር ገብተው እንኳን ኢትዮጵያን ቢመሩ የሚያምርባቸው ብዬ የማስበው በቃ በተበዳይ ጎን የሚቆሙ ምርጥ እህቶች አሉ። እነሱ ከጎንሽ ይሆናሉ። አይዞሽ፣ አይክፋሽ እንዴ! እና ደግሞ ካሁን በኋላ ጭቅጭቅ ይበቃል፣ ይበቃችኋል። በቃ አብርሽ ጥፋተኛም ከሆነ ጥፋቱን አምኖ ይቅር ተባብላችሁ ታርቃችሁ በቃ ይህን ጊዜ አብራችሁ በፍቅር አሳልፉ ብለን ነው እኛ የምንናገረው እንጂ መጣላት ላንቺ ራሱ ብትናደጂ ምንም አትጠቀሚም። እና አብርሽ ብታርፍ ጥሩ ነው። የምር ለሩታ አስብላት። ምንም ቢሆን ምንም አሁን ላይ ነብሰ ጡር ነች፣ እርጉዝ ነች። ምናልባት ይሄ ነገር ፕራንክ ሊሆን ይችላል። ነገር ግን በዚህ መልኩ ፕራንክ ባትደራረጉ አሪፍ ነው። ከዚህ በፊትም ተናግረናል። እርጉዝ ነኝ ብላ በተናገረችበት ጊዜ በሁለት በሶስት ቀኑ በኋላ አንቺ እርጉዝ አይደለሽም ምናምን ብለ በጣም የሚያበሳጭ ፕራንክ አድርጋት ነበርና ብዙ ተመልካቾችም ካሁን በኋላ እሷ እንደዚህ አይነት ፕራንክ አታድርጋት ምናምን ብለው ተናግረው ነበር። አሁን ደግሞ የባሰ እሷን የሚያናድድ ነገር፣ በጣም የሚያበሳጭ ነገር አስባችሁታል? ይሄ ነገር እንኳን አይደለም ነብሰ ጡር ተሆኖ ዝም ብሎ ራሱ ይሄ ነገር ያናድዳል። እና ውድ ተመልካቾች ከጎኗ ሁኑ። ሰላም ሁኑልኝ። ቻው